ሰላም ጤና ይስጥልን ውድ የቻናል ቤተሰቦች ያላችሁበት ሁሉ ሰላሙና ጤናውን ተመኘውላችሁ። ዛሬ ይዤላችሁ የመጣሁት በቀላሉ ዩቲዩብ ለመስራት የሚያስፈልጉ ነገሮች ምንድን ናቸው የሚለውን አብራችሁን ብትቆዩ በዝርዝር ነው ያለን። ለቻናሌ አዲስ ከሆናችሁ በተለያየ ጊዜ አዲስ መረጃዎች እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዛሬው ርዕሴ ስገባ ዩቲዩብ ለመስራት የሚያስፈልጉ ነገሮች በዝርዝር እናያለን። አብዛኛውን ጊዜ ከሶሻል ሚዲያ ውጪ የሆኑ ስራዎችን ስንሰራ ብዙ ኢንቨስትመንት ይጠይቃል። ለምሳሌ የስራ ቦታ በክራይ ወይም በግዥ ሊሆን ይችላል። የቢሮ እቃዎች፣ ሰራተኛ የመሳሰሉ ነገሮች ያስፈልጉናል። ነገር ግን ዩቲዩብ መጀመር ትልቅ ኢንቨስትመንት አይጠይቅም። ዋናው ነገር ፍላጎትና ወጥነት። ለነገሩ በማንኛውም የስራ ዘርፍ ሁሉ ወጥነት ወይንም በተደጋጋሚ ስራን ያለ መስራት የውድቀት ምንጭ ነው። ብዙ ቢዝነሶችም የሚወድቁት ስራቸውን በአግባቡ በወጥነት በተደጋጋሚ መስራት ሲያቅታቸው ነው። ዩቲዩብ ለመጀመር የሚያስፈልጉ ዋና ዋና ነገሮችን በሶስት መሰረታዊ ክፍሎች ከፍለን ማየት እንችላለን። እንግዲህ የዛሬው ዋናው ርዕሴ ዩቲዩብ ለመጀመር የሚያስፈልጉ ነገሮች ምንድን ናቸው? እነዚህን የሚያስፈልጉን ነገሮች በሶስት ዋና ዋና መሰረታዊ ክፍሎች ከፍለን ማየት እንችላለን። የመጀመሪያው እና ዋነኛው መሰረታዊ የቴክኖሎጂ እቃዎች። ዩቲዩብ ለመስራት ምን ያስፈልገናል? የመጀመሪያው መሰረታዊ የቴክኖሎጂ እቃዎች፣ ሁለተኛው የሶፍትዌር ውጤቶች ወይም አፖች የምንላቸው ማለት ነው። በሶስተኛ ደረጃ የዝግጅት ስራ ወይም ስትራቴጂ ወይንም የምንሰራውን ስራ መምረጥ ወይም ዘርፍ የሚለውን እያንዳንዳቸውን ማየት እንችላለን። እያንዳንዳቸውን በዝርዝር ስናይ ወደ መጀመሪያው ስንገባ መሰረታዊ የቴክኖሎጂ እቃዎች እናገኛለን። መሰረታዊ የቴክኖሎጂ እቃዎች ዩቲዩብ ለመስራት ያስፈልጋሉ ብለናል። እነዚህ መሰረታዊ የቴክኖሎጂ እቃዎች ምንድን ናቸው? ከነዚህ ውስጥ እንግዲህ በዋናነት የምናየው ስልክ ወይም ካሜራ ነው። እንግዲህ ልብ በሉ መሰረታዊ የቴክኖሎጂ እቃዎች ስልክ ወይም ካሜራ ነው። አብዛኛው ሰው የሚሸወደው እዚህ ጋር ነው። እንግዲህ የግድ ውድ ካሜራ አያስፈልገንም። ምን ለማድረግ? ዩቲዩብ ለመስራት ማለት ነው። አሁን ባለው የቴክኖሎጂ ጥራት ያለው ቪዲዮ የሚቀርጽ ስማርት ስልክ፣ ስማርትፎን ወይንም ሁሉም ሰው በአቅሙ ልክ የተለያዩ የስልክ አይነቶችን ይዟል። እነሱን በመጠቀም ምን መስራት ይቻላል? ዩቲዩብ መስራት ይቻላል ማለት ነው። ይህ ማለት በስልክ ፍላጎት ካለ መስራት ትችላለህ። ምክንያቱም አንድን ስራ ለመስራት ቢሮ እንደሚያስፈልገን ሁሉ ዩቲዩብ ለመስራት በዋናነት ፍላጎት፣ ከዛ እንደ አቅማችን በያዝነው ስልክ መስራት እንችላለን ማለት ነው። ሁለተኛው መሰረታዊ ቴክኖሎጂ እቃዎች ከምንላቸው ውስጥ ደግሞ ማይክራፎን ነው። ማይክራፎን የቪዲዮ ጥራት ቢቀንስ ብዥ ቢል ሰው ትንሽ እየተቸገረ ታግሶ ሊያይ ይችላል። ነገር ግን የድምፅ ጥራት ግን በጣም ወሳኝ ነው። ስለዚህ የስልካችንን ማይክራፎን መጠቀም እንችላለን። ነገር ግን ጥራት ያሉ ቪዲዮዎችን ወይም ድምፆችን ለመስራት ከፈለግን ግን ድምፅ የሚቀንሱ ኖይስ ካንስሊንግ የተባሉ ማይክሮፎኖችን መጠቀም ወይም መግዛት እንችላለን። ነገር ግን እንደ አቅማችን የተለያዩ ማይክሮፎኖችን መጠቀም እንችላለን። እንግዲህ ሶስተኛ ደረጃ ደግሞ የምናየው መብራት ነው። አሁንም መብራት ወይም ላይት ከሌለኝ ዩቲዩብ መስራት አልችልም የሚለው ሀሳብ ልክ እንዳልሆነ ለማሳየት ነው። ለምሳሌ መብራትን መጠቀም ስንፈልግ የተፈጥሮ ብርሃንን በመስኮታችን አካባቢ ሆነን የተፈጥሮ ብርሃንን በመጠቀም እንደ አማራጭ መፍትሄ መውሰድ እንችላለን። ካልሆነ ደግሞ ሪንግ ላይት መጠቀም እንችላለን። ሪንግ ላይት አንዱ የተፈጥሮ ብርሃንን ሊተካልን የሚችል ነው።
ይሄ ሪንግ ላይት የተለያየ ዋጋ እና ደረጃ ስላላቸው እንደ አቅማችን ልናገኝ እንችላለን ማለት ነው። ሪንግ ላይት በተለይ ለፎቶ፣ ለቪዲዮ እና ለሜካፕ ስራዎችን ተመራጭ የሆኑ የብርሃን አይነት አለው። አብዛኛውን ጊዜ ሪንግ ላይት የክብ ቅርጽ ያለው በመሆኑ ብርሃኑ በፊታችን እኩል እንዲሰራጭ ያደርጋል። ሪንግ ላይት ለምን ይጠቅማል? ለምሳሌ ሪንግ ላይት ዋና ዋና ጥቅሞች ምንድን ናቸው የሚለውን በዝርዝር እንይ። ለምሳሌ የመጀመሪያው ጥቅም ጥላን ማጥፋት ነው። የክብ ቅርጽ ስላለው በሰውነት ወይም በፊት ላይ የሚፈጠሩ ጥቁር ጥላዎችን ወይም ሻዶችን ያስወግዳል። ማን? ሪንግ ላይት ማለት ነው። ሌላው ጥቅሙ ደግሞ የአይን ውበት። የአይን ውበት በፎቶ ወይንም በቪዲዮ ጊዜ በአይናችን ውስጥ ክብ የሆነ ነጸብራቅ ወይንም ሃሎ ኢፌክት በመፍጠር አይናችን ይበልጥ ማራኪ እንዲሆን ያደርጋል። ሌላውንም የሪንግ ላይት ጥቅም ምንድነው? ለጥራት ነው። ጥራት የካሜራ ቪዲዮ ጥራትን ይጨምራል። በተለይ በቤት ውስጥ ወይም ብርሃን በሌለበት ቦታ ለሚሰሩ የቲክቶክ አይዲያዎች፣ የዩቲዩብ ቪዲዮዎችን ተመራጭ ያደርገዋል። ሌላው ለሜካፕ ፊት ላይ እኩል ብርሃን፣ ይሄ ሪንግ ላይት የሚለቀው በክብ ቅርጽ የሚለቀው ላይት በፊታችን ላይ እኩል ብርሃን ስለሚሰጥ ሜካፑን በትክክል ለመቀባት ይረዳል። ስለዚህ እነዚህ ዋና ዋና የሪንግ ላይት ጥቅሞች ናቸው ማለት ነው። ነገር ግን እነዚህ ሪንግ ላይቶችን ስንገዛ የተለያዩ አይነቶች ቢሆኑም የተለያዩ እንደ አቅማችን የተለያዩ የሪንግ አይነቶች እና የተለያዩ ዋጋ ያላቸው ቢሆኑም እነዚህን ግን ስንገዛ ልናስተውላቸው የሚገቡ ነገሮች አሉ። ለምሳሌ መጀመሪያው መጠን ነው። መጠን ማለት ሳይዝ ከ10 ኢንች እስከ 18 ኢንች ስፋት ያላቸው አሉ። ከ10 ኢንች ጀምሮ እስከ 18 ኢንች ስፋት ያላቸው አሉ። ለስልክ ቪዲዮ 10 ኢንች ወይንም 12 ኢንች በቂ ነው ለስልክ ቪዲዮ። ሌላ ለካሜራ ቪዲዮዎች ከሆነ ግን ከ12 ኢንች በላይ እስከ 18 ኢንች ያሉትን መጠቀም እንችላለን ማለት ነው። ሌላውንም ልናስተውለው የሚገባው እነዚህ ሪንግ ላይት የቀለም አይነት አላቸው ወይም ከለር ቴምፕሬቸር የምንለው ማለት ነው በእንግሊዝኛው። ነጭ፣ ብርሃን፣ ቢጫ እና መካከለኛ መቀየር የሚችሉ ላይታቸው በተለያየ ጊዜ እንደፈለጋችሁት ምርጫ መቀየር የሚችሉ ቢሆን ይመረጣል ማለት ነው። ሌላው ደግሞ አሁንም ምንድነው? ትራይፖድ ነው። ይሄ ትራይፖድ ምንድነው? አብዛኛውን ጊዜ በእጃችን ይዘን መጠቀም እንችላለን። ነገር ግን ቫይብሬሽን ለመቀነስ አብሮ የሚመጡ ተንቀሳቃሽ እግር ጠንካራ መሆኑና ቁመቱ የሚረዝም መሆኑን ምንድነው? ይሄ መቆሚያ ያለው መቆሚያው ጠንካራ የሆነ ቢሆን ይመረጣል ነው። ስልካችንን አድርገን አቁመን ልንቀርጸው እንችላለን ወይም ካሜራችንን አድርገን ልንቀርጽ እንችላለን። ለዚህ ትራይፖድ የኃይል ምንጩ አብዛኛውን ጊዜ በዩኤስቢ የሚሰራ ወይም በቀጥታ በኤሌክትሪክ የሚሰራ ሊሆኑ ይችላሉ። አንዳንዴ ደግሞ ዝም ብሎ ምንም አይጠቀሙ ሊኖሩ ይችላሉ። ሌላው እንግዲህ ምን ብለናል ቅድም? ዩቲዩብ ለመጀመር የሚያስፈልጉ መሰረታዊ ቴክኖሎጂ እቃዎች ውስጥ የመጀመሪያውን አይተናል። መሰረታዊ ቴክኖሎጂ እቃዎች ማለት ነው። ከነዚህ ውስጥ ሌላው ምንድነው? ኮምፒውተር ወይም ስልክ ነው። አብዛኛውን ጊዜ ኮምፒውተር ወይም ስልክ የምንጠቀመው ለምንድነው? ለማቀናበር፣ ቪዲዮን ለመቁረጥ፣ ለማስተካከል፣ ኤዲት ለማድረግ፣ ለመቅረጽ እነዚህ ነገሮች ናቸው ማለት ነው። ሌላው ወደ ሁለተኛው ክፍል ስንሄድ የሶፍትዌር ውጤቶች ያስፈልጉናል። ምን ለማድረግ? ዩቲዩብ ለመስራት ማለት ነው። መቼም ዩቲዩብ ለመስራት ቪዲዮ ማቀናበር ያስፈልጋል። ስለዚህ የመጀመሪያው የሶፍትዌር ውጤቶች የምንላቸው ቪዲዮ ማቀናበሪያ ወይም ቪዲዮ ኤዲተሮችን ነው። ለምሳሌ ለስልካችን የሚያስፈልጉ የቪዲዮ ማቀናበሪያ እንዲሁም ለኮምፒውተር የሚያስፈልጉ የቪዲዮ ማቀናበሪያ ብለን መክፈል እንችላለን። ለስልክ የሚያስፈልጉ የቪዲዮ ማቀናበሪያዎች ወይም ቪዲዮ ኤዲተሮች ካፕከት፣ ኢንሻት ወይም ቪኤን ኤዲተር የሚባሉ አሉ። የመጀመሪያውን ካፕከት ስናይ በአሁኑ ጊዜ በዓለም ላይ ካሉ ታዋቂና ቀላሉ የቪዲዮ ማቀናበሪያ ወይም ቪዲዮ ኤዲቲንግ አፕሊኬሽን ውስጥ አንዱ ነው። በተለይ ለቲክቶክ፣ ለኢንስታግራም እና ለዩቲዩብ ቪዲዮዎች በጣም ተመራጭ ነው። የካፕከት የተለያዩ ዋና ዋና ጥቅሞች ወይም ባህሪያቶች አሉ። የመጀመሪያው
ለመጠቀም በጣም ቀላል መሆኑ ነው። ማን ካፕከት ባለሙያ ባይሆኑ እንኳን በቀላሉ ቪዲዮ ለመቁረጥ፣ ለማያያዝ፣ ሙዚቃ ለመጨመር ያስችለናል። ሌላው አስገራሚ ውጤቶች ኢፌክት ወይም ትራንዚሽን፣ ባክግራውንድ ሪሙቭ፣ የቪዲዮ ዳራ ባክግራውንድ በአንድ ክሊክ ብቻ ማጥፋት ወይም መቀየር ያስችላል። ማን ካፕከት። ሌላው የምንናገረውን ቃል በራሱ ጊዜ ወደ ጽሑፍ ይቀይርልናል። ለአማርኛ ገና ሙሉ በሙሉ ባይሰራም ለእንግሊዘኛ ቪዲዮዎች በጣም አሪፍ ነው። ሌላው ምስሎችን ወይም ጽሑፎችን በቪዲዮ ላይ እንዲንቀሳቀሱ ለማድረግ ይረዳል። ማን ካፕከት ማለት ነው። ሌላው ደግሞ ዝግጁ የሆኑ ሞዴሎች ወይም በእንግሊዝኛው ቴምፕሌት የምንላቸው ሌሎች ሰዎች የሰሯቸውን ዝግጅቶች፣ የቪዲዮ ስታይሎች ወይም ቴምፕሌቶች በመጠቀም በራሳችን ቪዲዮ ወይም ፎቶ ብቻ በማስገባት በሰከንዶች ውስጥ ፕሮፌሽናል የሚመስሉ ቪዲዮዎችን መስራት ያስችለናል። ማን ካፕከት። ሌላው ካፕከት ነፃና ጥራት ያለው ነው። አብዛኛውን አፖች ክፍያ ይጠይቃሉ። ነገር ግን ይሄ ቪዲዮ ኤዲተር አብዛኛውን ጊዜ በነፃ ማግኘት እንችላለን። ሌላው ደግሞ ጥራት ያለውን ቪዲዮ እስከ 4K ድረስ በነፃ ኤክስፖርት ወይም ሴቭ ማድረግ ይችላል ማለት ነው። ሌላው እዚህ ላይ ማሳሰብ የምፈልገው ጠቃሚ ምክር አለ። ቪዲዮ ሰርተን ስንጨርስ መጨረሻ ላይ የካፕከት ማስታወቂያ ወይም ኢንዲንግ በራሱ ይገባል። እሱን ክሊክ አድርገን ድሌት በማድረግ ማጥፋት ይቻላል። ሌላው ሁለተኛው አፕ ደግሞ ኢንሻት ነው። እጅግ ተወዳጅና ለጀማሪዎች የሆነ ለቪዲዮ አፍቃሪዎች በጣም አመቺ የሆነ የቪዲዮ እና የፎቶ ማቀናበሪያ አፕሊኬሽን ነው። ካፕከት ጋር ተመሳሳይ ቢሆንም የራሱ የሆነ ለየት ያለ ጠንካራ ጎኖች አሉት። ኢንሻት ዋና ዋና ባህሪዎች ሁሉም በአንድ ላይ ኦል ኢን ዋን፣ ለቪዲዮ ብቻ ሳይሆን ለፎቶ ኮሌጆች ብዙ ፎቶዎችን በአንድ ላይ ማድረግ ለመስራትና ፎቶዎችን ኤዲት ለማድረግ በጣም ምርጥ ነው። ለሶሻል ሚዲያ የተመጣጠነ ካንቫስ፣ የቪዲዮ መጠን እንደፈለግን መቀየር ይችላል። ለምሳሌ ለቲክቶክ 9:16፣ ለኢንስታግራም 1:1 ወይም 4:5፣ ለዩቲዩብ 16:9። ይህን ቪዲዮ በማህበራዊ ሚዲያ ላይ ሲጫን ሳይቆራረጥ በትክክል እንዲታይ ይረዳናል። ሌላው ኢንሻት ሙዚቃና ድምፅ ወይም የራሳችንን ድምፅ በቪዲዮ ላይ መቅዳት ያስችለናል። ከተለያዩ ዝግጅት የሆኑ የድምፅ ውጤቶች ወይም ሳውንድ ኢፌክቶች መምረጥ ይቻላል። ከቪዲዮ ውስጥ ድምፅን ብቻ ነጥለን ማውጣት ያስችለናል። ማን ኢንሻት ማለት ነው። ሌላው ጽሁፎችና ስቲከሮችን በጣም የሚያማምሩ ፎንቶችን እና ተንቀሳቃሽ ስቲከሮች አሉት። የአማርኛ ፎንቶችን ጭነው ለመጠቀም ከካፕከት ይልቅ ኢንሻት የተሻለ ምቾት አለው። ሌላው ለኮምፒውተራችን ደግሞ የሚያስፈልጉ አፖች አሉ። እነዚህ አዶቤ ካፕከት ዴስክቶፕ፣ አሁን ካፕከት ቅድም አይተነዋል። ለስልካችንም አለ። ለኮምፒውተራችን ደግሞ ካፕከት ዴስክቶፕ ብለን ማውረድ እንችላለን። እነዚህ ለኮምፒውተራችን አብዛኛውን ጊዜ እነዚህ ተምብሌን ወይም የቪዲዮ የፊት ምስል ለመስራት በካንቫስ ወይም ፒክስል አርት በጣም ቀላል ናቸው። ሌላው ሶስተኛው ዩቲዩብ ለመስራት የሚያስፈልገን ሶስተኛውና የመጨረሻው ክፍል የዝግጅት ስራዎች ወይም ስትራቴጂ። አብዛኛውን ጊዜ እዚህ የዝግጅት ስራዎች ውስጥ ወይም ስትራቴጂዎች ውስጥ በዋናነት ተጠቃሽ የሚሆነው ምንድነው? ርዕስ ነው። ኒች ወይንም ርዕስ መምረጥ። አብዛኛውን ጊዜ ሰው ዩቲዩብ ለመስራት እየተቸገረ ያለው ምን ልስራ የሚለው ሀሳብ በውስጡ እየተመላለሰ ነው። እንግዲህ የምንሰራውን እኛ እንደየ አቅማችን እንደየ ፍላጎታችን ራሳችን እንቀጥልበታለን የሚለውን ርዕስ ወይም ኒች መምረጥ ግዴታና ዋናው ወሳኝ ነው። ለዩቲዩብ ለመስራት ትልቁ ነገር ርዕስ መርጦ በዚያ ርዕስ ላይ ለብዙ ጊዜ መቀጠል ማለት ነው። ስለምን መስራት ትፈልጋለህ? ለምሳሌ አንተ ፍላጎትህ ወይም ችሎታ ምንድነው? ትምህርት ላይ ነው? መዝናኛ ላይ ነው? ቴክኖሎጂ ላይ ነው? ምግብ ዝግጅት ላይ ነው? ብዙ ነገሮች መምረጥ ይቻላል። ስለዚህ ይሄን አብላልቶ አንድ ሰው አውቆ አንብቦ ሪሰርች ሰርቶ እዚህ ላይ ፎከስ ማድረግ አለበት። ሌላው ምንድነው? የዝግጅት ስራ
ግዴታ ዩቲዩብ ለመስራት የጎግል አካውንት ወይም ጂሜል ያስፈልጋል። ዩቲዩብ ቻናል ለመክፈት የግድ ጂሜል ሊኖር ይገባል። ሌላው ዋናውና ትልቁ ነገር ግን ዩቲዩብ ዝም ብሎ ምን ያስፈልጋል? ዩቲዩብ ብቻ ሳይሆን ማንኛውም ስራ ጽናትና ትዕግስት ያስፈልጋል። ዩቲዩብ በአንድ ጀንበር ውጤት የሚገኝበት ሳይሆን በሂደት እያደገ የሚሄድ ስራ ነው። ስለዚህ ወደ መጨረሻው ሀሳቤ ስገባ የራሴን ምልከታ ወይም ሀሳብ ማጋራት እፈልጋለሁ። መጀመሪያ ላይ እቃ ለማሟላት ሁላችንም መጨነቅ ወይም ማሰብ አያስፈልገንም። በተለይ ዩቲዩብ ለመስራት ባለን ስልክ ቪዲዮ መስራት ጀምርና በዚህ ሂደት ቻናል እያደገ ሲሄድ የተሻሉ እቃዎችን ትገዛለህ። ስለዚህ ዛሬ ባለን ነገር ተጠቅመን ነገ የሚመጣውን ከጽናት ጋር መጠበቅ። ስለዚህ ለማስታወስ ያህል ዩቲዩብ ለመስራት የሚያስፈልጉ ነገሮች በሚል የተወሰነ ደቂቃ ወጥተናል። ዩቲዩብ ለመስራት የሚያስፈልጉ ዋና ዋና ክፍሎችን በሶስት ነገሮች ከፍለን አይተናል። የመጀመሪያው መሰረታዊ ቴክኖሎጂ ዕቃ፣ ሁለተኛው የሶፍትዌር ውጤቶች አፖች፣ ሶስተኛ የዝግጅት ስራ። እነዚህ በሚገባ የተወያየን ይመስለኛል። ውድ የቻናል ቤተሰቦች የዛሬን በዚህ አበቃው። በሌላ አስተማሪ ቪዲዮ እስከምንገናኝ ፈጣሪ ሁላችንም በያለንበት ይጠብቀን። አሜን።